የእውነት ግን ለእግዚአብሔር ቃል የሚሆን 1 ደቂቃ ታጣላችሁ። 1 ደቂቃ ብቻ ነው እኮ የምጠይቃችሁ። የሚመቻችሁ ከሆነ ይህን ቪዲዮ በደንብ ኮፒ ሊንክ እያደረጋችሁ ኮሜንት ላይ አሜን በሉኝ። ይሄ ቃል በጣም ያጽናናኛል፣ በጣም ይደግፈኛል። ኢሳይያስ 26:3 ላይ ያለው ቃል ትዝ ይላችኋል። በጣም ነው መጽናናበት፣ በጣም እጽናናበታለሁ። እንደዚህ ይላል፣ በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ። ጌታ እግዚአብሔር የዘላለም አምባ ነውና በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ። ነፍሴ ለዛ ነው ኢየሱስ ላይ የምትደገፈው፣ በሰላም እሱ ጋር የምትሆነው። ለምን አትሉኝም? እንደማይጠላኝ እርግጠኛ ነኝ፣ እንደማይተወኝ እርግጠኛ ነኝ። እግዚአብሔር አይተወኝ፣ ምክንያቱም የዘላለም አምባዬ፣ የዘላለም ጠባቂ፣ መደገፊያዬ፣ የማይጠላኝ፣ ተሰብሮ የማይወጋኝ፣ ሁሌ ከጎኔ የሆነ አለው የሚለኝ አጽናኜ ኢየሱስ ነው። እና ነፍሴም ደግሞ ሌላ ነገር ላይ ልትደገፍ አትችልም፣ በሌላ ነገር ልትመካ አትችልም። ሌላ ነገር ሊያምራት አይችልም። ሊያምራትና ሊናፍቃት የሚችለው ኢየሱስ ብቻ፣ ኢየሱስ ብቻ። ስለተመቻት ነው የተደገፈችው፣ ስለተመቻት ነው ከሱ ጋር የተጣበቀችው። ኢየሱስ ተመችቶኛል፣ ኢየሱስ ተመችቶኛል። በሱ ተደግፌያለሁ። ደግሞ እሱ የሚጠብቀኝ የዘላለምም ደግሞ አምባዬ ነው እሱ። ይሄ ቃል በጣም ያጽናናል። ኢየሱስ ይጠብቅ፣ ጠባቂያችን በሰላም ወዳችኋለሁ። ሰላም ይደሩ።